ላብራራለህና ከዛ በኋላ እንሄዳለን። ነቢያችን ሰለላሁ ዐለይሂ ወሰለም ስለ ሶላት ግዴታነት ሲናገሩ ምን አሉ? የቻለ ሰው ቁሞ ይስገድ አሉ። ያልቻለ ቁጭ ብሎ ይስገድ አሉ። ከዛ ያልቻለ ተጋድሞ ይስገድ አሉ። ከዛ ያልቻለ እየጠቀሰ ይስገድ አሉ። አላሉም ብለዋል። አላሉም። ሶስቱን ያስቀመጡት አትዋሽ። የቻለ ቆሞ ይስገድ፣ የቻለ ቆሞ ይስገድ፣ ያልቻለ ቁጭ ብሎ ይስገድ፣ ያልቻለ በጎኑ ይስገድ እንጂ ተጋድሞም አይደለም። በጎኑ ይስገድ። በጎኑ እንደ ብሎ ነው የሚሰግድ። ስቲል ያ ማለት ምን ማለት ነው? ቆሞም ሆነ ቁጭ ብሎም ሆነ በጎኑም ሆነ እነኚህ አካላቶቹ ግንባሩ መሬት መንካት አለበት፣ እጆቹ መሬቱን መንካት አለባቸው። ስግደት ለመባል እነኚህ ማሟላት አለበት። ጠቅሶ እንደው ሌላ ስልክ ይዤ ቢሆን ጥሩ ነበር። ጠቅሶ አዲሱን ከነ ዑለማዎች ጠቅሶ መስገድ ያስገድላል፣ ያስገድላል። ሰጣለሁ ጥቅሱ ያስገድላል። ምን ማድረግ መሬት ሳነካ መስገድ እንዲሁ ጠቅሶ መስገድ ያስገድላል። ዑዝር ካለው አያስገድልም። አሁን ታመጣልኛለህ እሱ እኔ ያሳያለሁ። ምክንያት ያለውን እኔ ያሳያለሁ፣ የተገደለ አሳያለሁ። እሺ አሳይ። ምክንያቱም የተስማማናቸው አለ። በደንብ አስተውል። የተስማማናቸው ምንድነው? እሱ ገብቶኛል። ያንተ ስግደት ለመባል ገብቶኛል። አሁን ያንተን ታመጣለህ፣ ያንተን ታመጣለህ አለበት ነው የሚለው። ያ ስለዚህ ቁጭ ብሎም የተፈቀደለት ምንድነው? እነኛን እንዲያስነካ ነው። መቆም የሚችል ደግሞ ከሆነ በዑለሞች ዘንድ መቆም የሚችል ከሆነ ደግሞ ቁጭ ብሎ መስገድም አይፈቀድለትም ነው የሚሉት። ይሄ ሰውዬ ደግሞ ቆሞ ሁጥባ ሲያደርግ ሁሉ እያየ ነው ነበረ። ዊች ሚንስ መሄድ መቆም የሚችል ከሆነ ቁጭ ብሎ መስገድም አይፈቀድለትም፣ አይቻልም። ዛሬ የቆመበትን እናሳያለን። ይሄንን ቆሞም ነበረ፣ መቆምም ይችላል። አሳየው የቆመበትን። ያ አሳየዋለሁ። ግን እዚህ ጋር እያየኸው ከሆነ ወንድማችን ሉክ አሁን እዚህ ጋር ሁሉም ሱጁድ እየወረዱ ነው። አንድ ማየት ያለብህ ማለት ነው። ስግደት ለመባል የግድ ሰባቱ አጥንቶች ሰባቱ የሰውነት አካሎች መንካት አለባቸው ብለሃል። አለበለዚያ ሱጁድ አይባልም አይደለ? ስለዚህ ይሄ ሰው ደግሞ እነዚህን ሰባቱን አይደለም ሰባቱን የሰውነት ይቅርና ጎንበስ እንኳን ብሎ ወደ መሬት አልተደፋም። ሉክ ሌሎች ሁሉ ሱጁድ ወርደዋል፣ እሱ ግን ወንበር ላይ ቁጭ ብሎ ነው ያለው። ስለዚህ ስግደት አይደለም ማለት ነው ባጭሩ። ቁጭ ብሎ ይስገድ የተባለው ተቀምጦ ቢሰግድም ቆይ አንዴ። ስለዚህ ይሄ ሰው ለምሳሌ ዛሬ እየተንቀሳቀሰ እየሰጠ ነበረ፣ እንትን ንግግሮችን እያደረገ ነበር። ለምሳሌ ላሳየህ አንድ ጊዜ። ሶሪ ኧረ ተው፣ ያንን ባታሳየኝም ችግር የለም። ያ ቆሞ የሚሄድ ከሆነ አይቻልም። ሁጥባ ማድረግ እንትን ማለት አይቻልም። መስገድ ቁጭ ብሎ መስገድ ሁሉ አይፈቀድለትም። የሚያስተምር መቆም የሚችል ከሆነ አይቻልም። መቀመጥ አይፈቀድለትም። ዋና ፖይንታችን ግን እኛ ምንድነው እሱ እኮ እየተረዳችኝ እዚህ ጋር እኮ አሁን እየተረዳኸኝ ያልሆነው ነገር ማለት ነው። በእስልምና ዑዝር ይቻላል፣ ምክንያት ይቻላል። ምክንያት ሀታ በግትን እስከ መብላት ድረስ ይሄዳል ከተራበ ሰውየው ማለት ነው። ስለዚህ ሰውንም መብላት ይቻላል፣ እሱን አውቃለሁ። እኔ አሁን እሱ ላይ አይደለሁም። በዚህ በስግደት ላይ ግን እኮ አይደለም፣ በስግደቱ ላይ ግን በደንብ እኮ ቶፒካችን ስላልሆነ ወደዛ አትግባ። በስግደቱ ላይ ግን ሰባቱን ነሰሰርሊ የታዘዘው መሐመድ እንዲያስነካ ነው። በጎን ሆነህም ቢሆን መሬቱን ንካ የተባለው እኮ ለዛ ነው እኮ እያልኩ እኮ ነው። ማይችል ከሆነ ቁጭ ብሎ እነኛ መስገድ አለበት ነው። አንተ አይችልም ካልክ ይኸውልህ ፈተዋቸውም አንድ ቼክ አድርግልኝ። ክርስቲያን ግንባሩ መሬት ግዴታ ሂላፍ የለበትም። በአራቱ መዛቦች ውስጥም መንካት መሬት አለበት።